በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። መንግሥትህ ለዘላለም ነው፣ ግዛትህም መላሽ ድንበር ከልካይ የለበትም። የዘመንህ ቁጥርም አልታወቀም። በዘላለም ተራሮች ላይ በድንቅ የምታበራ እግዚአብሔር ለፈጠርከው ፍጥረትህ ሕይወትህን፣ ባህሪህን፣ ጠባይህን ያካፈልክ ጌታ በእውነት እናመሰግንሃለን። አንተ ከታላላቆች ይልቅ ትልቅ ነህ። አንተ ከምናከብራቸው ይልቅም ክቡር ነህ። አንተ ከምንወዳቸው ይልቅም ውድ ነህ። እግዚአብሔር ሆይ መሳይ የለህምና ተገዳዳሪም አልተገኘልህምና የሚያሸንፍህም ማንም የለምና የመጨረሻው የውበት ዳርቻ የፍቅር ጥግ እግዚአብሔር የእውነት አገሯ እግዚአብሔር እናመሰግንሃለን። ከቸርነትህ ከምሕረትህ ታላቅነት የተነሳ ይህንን ቀን ለማየት የተገባን ሆነናልና ያጸናን ያጽናናን እስከዚህም ያደረሰን የመኖር ፈቃድን የሰጠን ብሩክ መንፈስህ ከዘላለም እስከ ዘላለም ድረስ የተመሰገነ ይሁን። ብርሃናችን እግዚአብሔር ዓይናችን አንተ ነህ፣ መመልከቻችን አንተው ነህ። ከመሰናክል ከጋሬጣ እያየህልን የምታሻግረን አንተው ነህ። ግባችንን ያሳየህን ግባችን ሲና በረሃ ግባችንም መቃብር ሳይሆን ግባችን መንግሥተ ሰማያት የማያልፍ ሕይወት፣ የማይጠፋ መብራት፣ የማይደበዝዝ ኮከብ መሆኑን የገለጥክልን አንተ ስለሆንክ ዘላለማችንን ያየህልን እግዚአብሔር ተመስገን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። እንዳልበደለ አድርገህ ምሕረት አድርግልን። እንዳልታመመ አድርገህ ፈውሰን። እንዳላጣ አድርገህ በበረከት አረስርሰን። በምትሰራበትም ቀን ገንዘቦችህ አድርገን። ያንተ ጸጋ አይለፈን። በምሕረትህ ጥላ አሳድረን። በይቅርታህም መጎናጸፊያ ሸፍነን። ከተቀጠሩ ቀኖች ከጥፋትም ሰዓቶች በደምህ አስመልጠን። የሁሉ አምላክ እግዚአብሔር ሀገራችን ኢትዮጵያን ሕዝቧን በቸርነትህ እንድታስብ
የመጎብኘታቸውም ዘመን ቅርብ እንዲሆን፣ ያዘነው እንዲደሰት፣ የተሰበረው ቀና ብሎ እንዲሄድ፣ በወገኑ የተረገጠው ወገን የመከባበር የፍቅርን ዘመን እንዲያገኝ አቤቱ እንማልድሃለን። ቅድስት ቤተ ክርስቲያናችንን በቸርነትህ እንድታስብልን፣ ደጆቿ ሁል ጊዜ ለምሕረት የተከፈቱ ተነሳያንን የሚያማጽኑ ስርየተ ኃጢአትን የሚያውጁ እንዲሆኑ፣ ሃይማኖት እንዲጸናልን፣ የደከሙ አገልጋዮች እንዲበረቱ፣ ከጥበብ የሰነፉ ሁሉ አንተን በማወቅ እንደገና እንዲባረኩ አቤቱ እንማልድሃለን። ለእኛ መልካም ያሰቡትን የጸለዩልንን፣ በጎ ቃል የነገሩንን፣ ያጽናኑንን፣ በደስታ በሐዘናችን ያልተለዩንን ሁሉ በሰማያዊ በምድራዊ በረከትህ አቤቱ ባርካቸው። የሚጠሉንን ተማምለው የሚያሳድዱንን ሁሉ በቸርነትህ በምሕረትህ በይቅርታ አስባቸው። ለዓለም ሁሉ የምሕረት ፊትህን እንድታበራ፣ በጦርነት ስጋት ላሉ ሁሉ ሰላምን እረፍትን እንድትሰጥ አቤቱ እንማጸንሃለን። አንድ ቀንም የሰው አለመሞት ትልቅ ዋጋ ነውና ጌታ ሆይ ስላበረድከው ጦርነት፣ ስለ ፍልስጤም፣ ስለ እስራኤል፣ ስለ ሊባኖስ፣ ስለ ኢራን፣ ስለ አሜሪካ አቤቱ እናመሰግንሃለን። ጌታ እግዚአብሔር ሆይ አሁንም በዚያ ስፍራ ላይ የሚዘልቀውን ያንተን ሰላም እንድትልክ እንማጸንሃለን። ለዩክሬን ለራሻ ሕዝብም ሰላምን እንድታዝለት አቤቱ እንማጸንሃለን። እንደ ቸርነትህ የተራበው እንጀራ፣ የተጠማው ውሃ፣ የተራቆተው ልብስ፣ በጎዳና የወደቀው የቤት ክራይ መክፈል ተስኖት እየተሰደደ ያለው ሁሉ በጉብኝትህ በማደሪያ እንዲታሰብ አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ እንድታስብልን፣ የማይሰበር ምርኩዝ፣ የማይጠፋ መቅረዝ እንድትሆንልን እንማጸንሃለን። ይህንን አገልግሎታችንን እንድታበረታ፣ ለብዙዎች መፈወሻ የመዳኛ ምክንያትም እንድታደርግ፣ በጥልቅ ጨለማ ላሉት ብርሃን፣ በሐዘን በመሰበር ውስጥ ላሉም የመንፈስ ቅዱስ መጽናናት የሚወርድበት አገልግሎት እንዲሆን እንማጸንሃለን። እስከ መጨረሻይቱ ሕቅታ ድረስ አንተን በማመን እንድታጸናን፣ ስትመጣም እንዲህ እያገለገልንህ እንድታገኘን አቤቱ እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ጭንቀትን እንዴት እንተው የሚል ነው። ዘመናችን ዕውቀት የበዛበት ዘመን ነው። በዛው መጠንም ጭንቀት ያየለበት ዘመን ነው። ዘመናችን ራስ ገዝነት፣ ለእኔ ያለሁት እኔ ነኝ የሚል ግላዊነት እንደ ስልጣኔ እንደ እድገት የሚቆጠርበት ዘመን ነው። የሰው ልጆች ወደውም ይሁን ሳይወዱ ጊዜው ባመጣውም ተጽዕኖ ከማህበራዊ ሕይወት እየተፈናቀሉ ነው ያሉት። በሰለጠኑ ከተሞች አንድ ግድግዳ የከለላቸው በአንድ መተላለፊያ የሚያልፉ 10-20 ዓመት እየኖሩ አይተዋወቁም፣ ሰላም አይባባሉም፣ ይፈራራሉ። የምድር ነገስታት የሰው ልጆች በአንድነት ከመከሩ መንግስታቸው የሚጸና ስለማይመስላቸው ብዙ የሐሳብ ግንቦችን፣ የመፈራራት ቅጥሮችን እየገነቡ ነው ያሉት። እያንዳንዱን የቴሌቪዥን ጣቢያ ብንከፍተው
ሩጫ ነው የምናየው። መርሃ ግብሩ ሁሉ ፍጥነትን ነው የሚያሳየን። የሚመለከተው ሰው ዓለም ሁሉ ሄዶ እኔ ብቻ ቀረው ብሎ እንዲጣደፍ ሁን ተብሎ የተደረገ ነው። ለምን ስንል በጥድፊያ ውስጥ ሲሆን መሪዎቹ በሀገር በትውልድ ላይ የሚሰሩትን ስህተት አይመለከትም። ስለዚህ በምድራችን ላይ ያሉ ገዢዎች አውረው የሚገዙ፣ በምድራችን ላይ ያሉ ገዢዎች ሕይወትን አሳጥተው ሬሳ ለመግዛት የተሰናዱ ይመስላሉ። በእውነት ለትውልድ የሚያስብ ከዓለማውያን አስተዳዳሪዎች ከመንፈሳውያን መሪዎችም እያጣን ይመስላል። ስለ ሁላችን ግን የሚያስብ አለ። እኛ ሁላችን የእኔ ለምንላቸው እናስባለን። ስለ ሁሉ ግን የሚያስብ አለ። እርሱ የሰራዊት አምላክ እግዚአብሔር ይባላል። መሪዎች ደግ ቢሆኑ ለዜጋቸው በአንድ ባንዲራ ስር ለተሰበሰበው ብቻ ያስባሉ። ስለ መላው ዓለም ለማሰብ አቅም የላቸውም። ስለ ሁሉም የሚያስብ በመግቦቱ ድንጋይ የተጫናትን ትል የማይረሳ የሰራዊት አምላክ እግዚአብሔር ብቻ ነው። እርሱ ስለ ሁላችን ያስባል። እኛ የተረሳን አይደለንም። እኛ እግዚአብሔር ዝም ያለን አይደለንም። ይሄ የምንሰማው የእግዚአብሔር ቃል እግዚአብሔር እየተናገረን በሕያውነቱ ከእኛ ጋር እንደሆነ ማረጋገጫ ነው። የሚያስጨንቁን ነገሮች ብዙ ናቸው። የትምህርት ጉዳይ የሚያስጨንቀው አለ። የትዳር ጉዳይ የሚያስጨንቀው አለ። የልጅ ጉዳይ የሚያስጨንቀው አለ። የገቢና የወጪው ነገር የሚያስጨንቀው አለ። የጤናው ጉዳይ የሚያስጨንቀው አለ። ከሌሎች ጋር ያለው ህብረቱ የሚያስጨንቀው አለ። እንደ ተነቃነቀ ጥርስ አጠራጣሪ የሆነው ትዳሩ የሚያስጨንቀው አለ። መጽሐፉ አንዳንድ ጉዳዮችን ለእግዚአብሔር ጣሉ አላለም። ከበድ ከበድ ያሉትን ለእግዚአብሔር ጣሉ አላለም። ሳይንሳዊ መፍትሄ ያልተገኘላቸውን እነሱን ለእግዚአብሔር ጣሉ አላለም። የሚያስጨንቃችሁን ሁሉ እግዚአብሔር እንዴት ይሄ ያስጨንቅሃል አይለንም። ደከመኝ ስንለው ልጄ ሆይ አበረታለሁ ብሎ የሚቀበለን፣ ሳይታዘብ ጉድለታችንን የሚሞላ ቋጠሯችንን የሚፈታ እንቆቅልሻችንን የሚያፍታታ አምላክ ነው። ሁሉ የሚያስጨንቃችሁን ሁሉ እግዚአብሔር አይታዘበንም። ትንሹም ነገር ከከበደን ከብዶናል። በጭንቀቱ ውስጥ የሚያልፉ ሰዎችን ለመርዳት የምንፈልግ ከሆነ እንዴት ይሄ ጉዳይ ያስጨንቀሃል ማለት የለብንም። ይገባኛል፣ እያለፍክበት ያለው ሸክም ይሰማኛል፣ እንዳንተ ሆኜ ባልረዳው እንኳ የኔንም የጭንቀት ቀኖች ያስታውሰኛል፣ አይዞህ በርታ ማለት አለብን። እንዴት እቺ ጉዳይ ታስጨንቅሃለች? አንተ ጎበዝ አልነበርክም ወይ ማለታችን ሰውየውን የሚያበረታ ነው የሚመስለን። የተጨነቁ ሰዎች በትልቁ የምንረዳቸው በመረዳት ነው። የተጨነቁ ሰዎችን በትልቁ የምንረዳቸው በመረዳት ነው። ሰው ከብዶኛል ካለ እንዴት ከብዶሃል አይባልም። ያስጨነቀውን ነገር በእኛ እይታ ትንሽ ቢሆንም መቀበል፣ ለመርዳት መነሳት አለብን። የጭንቀት ጠባዩ ትልቅ ችግር መምጣቱን የሚያመለክት አይደለም። ጭንቀት የሚያጋንን ነው። በጭንቀት ውስጥ የሚያልፉ ሰዎች ለሌላ የማይሰማ ድምፅ ይሰማናል ይላሉ። ሌላው ብናኝ አድርጎ የሚያየውን ነገር እነሱ ተራራ ሆኖ ይታያቸዋል።
እንደውም የጭንቀት ጠባዩ ትንንሽ ነገሮችን ትልቅ አድርጎ መመልከቱ ነው። ስለዚህ ትንሽ ነገር ሰዎችን ሲያስጨንቃቸው መሳሳታቸውን፣ አቅማቸው መመናመኑን መረዳት አለብን። በመጠን ኑሩ ተብለናል። ብዙዎቻችን መጠናችንን አላወቅንም። ብዙዎቻችን መጠናችንን አላወቅንም። አለይ ለማለት ነው የምናከማቸው፣ በትክክል እየተጠቀምንበት አይደለም። ወገኖቼ ለዕለት የሚሆን በረከት እግዚአብሔር ይሰጣል። ለስስታችን የሚሆን በረከት ግን አይሰጠንም። ምክንያቱም ስስታችን ቁጥር የለውም፣ ድንበር የለውም፣ ልክ የለውም። በመጠን መኖር አለብን። ልካችንን ካወቅን ጤናማ ኑሮ፣ ጤናማ ሕይወት ይኖረናል። ምድርንም ሰማይንም የምናተርፈው በመጠን በመኖር ነው። አትጨነቁ፣ የሰማይ ወፎችን ተመልከቱ ተብሏል። የሰማይ ወፎች ለምሳሌ ርግቦችን ብንመለከት ከኪሎአቸው በላይ ይበላሉ። አንድ ርግብ 1 ኪሎ ብትመዝን 2 ኪሎ በቀን ውስጥ ልትበላ ትችላለች። እኛ ግን 80 ኪሎ ብንመዝን 160 ኪሎ አንበላም። እምንበላት በጣም ትንሽ ነች። ከኪሎአቸው በላይ የሚበሉትን የሰማይ ወፎችን እንኳ ተመልከቱ። እናንተ እኮ ቁራሽ እንጀራ የምትበሉ ጀግና ሆናችሁ አንድ እንጀራ እንኳን ማትጨርሱ ናችሁ። ለምን ትጨነቃላችሁ? ስለ እናንተ ለተፈጠሩት ርግቦች፣ ወፎች የሚያስብ አምላክ ስለ እናንተ ስለ ዋናዎቹ እንዴት አያስብም? እግዚአብሔር የሚያበላን የሚያጠጣን አማኝ ስለሆንን አይደለም፣ ስለፈጠረን ነው። ሆድን የፈጠረ እግዚአብሔር መብልን ያሰናዳል። ንቁም፣ መንቃት ያስፈልገናል። የሰይጣንን አሰራር የምናሸንፈው በመንቃት ነው። ንቁም። ባላጋራ አለን፣ እርሱም ዲያብሎስ የሚባል። አንዳንድ ጭንቀቶቻችን የሰይጣን ውጊያዎች ናቸው። ከዲያብሎስ የሚላኩ ፍላጻዎች ናቸው። ስለ ራሳችን በሽታ ፈጥረን እንድንጨነቅ ያደርጉናል። ስለ ቤተሰቦቻችን እንዲህ ቢሆኑስ፣ ቢታመሙስ፣ ቢሞቱስ እያለ ስጋት እየላከ ይረብሸናል። ስንጨነቅ ንጹሕ ጸሎት ለእግዚአብሔር ማቅረብ አንችልም። ሰካራም ጸሎት ነው የምናቀርበው። ሰይጣን ድል የሚነሳው ቃሉና ጸሎት ነው፣ ህብረት ነው። የተጨነቀ ሰው ከህብረት ይሸሻል። ጸሎቱ ይሳከራል። ቃል እግዚአብሔር የማንበብ አቅም ያጣል። ስለዚህ ሰይጣን ትጥቁን ካስጣለን በኋላ ሊጥለን ይመጣል። ደግሞም ሁል ጊዜ ራሳችን ላይ በጣም ስለምናይ ነው። ከኛ በባሰ መከራና ፈተና ውስጥ የሚያልፉ አሉ። በመላው ዓለም ያለ ህዝብ የችግሩ አይነት መለያየት እንጂ የማይጨነቅ የለም። እንደው በሰለጠነ ምድር ላይ በዙፋን ተቀምጦ የሚገዛው ጭንቀት ነው። ያማሩ ከተሞች፣ ያማሩ ቤቶች፣ ያማሩ መንገዶች፣ ያማሩ ፍሳሾች፣ ያማሩ ምግቦች ባሉበት ሀገር ያማረ ሰላም የለም። በአንዳንድ ሀገር ላይ የአካባቢ ሰላም የለም። በሰለጠነው ሀገር ላይ ደግሞ የውስጥ ሰላም የለም። ውስጡ በጦርነት ውስጥ ያለ ለመዋል ኪኒን የሚውጥ ለመተኛት ኪኒን የሚውጥ የተጨነቀ ነው ያለው። ይህን ዘመን ስናየው እጆቻችን አጋዥ ስላገኙ በጣም ለስላሳዎች ናቸው። የሁላችንም እጆች ለስላሳዎች ናቸው። አይምሯችን ግን ሻካራ ነው። ወላጆቻችን የቀደሙት ስልጣኔ ያልደረሰላቸው እጆቻቸው ሻካራ ነበሩ።
የሚያግዛቸው ስልጣኔ አልነበረም። አእምሯቸው ግን ለስላሳ ነበረ። ንጹሕ እንቅልፍ ነበራቸው። የሚበሉት አይዋጋቸው፣ የሚጠጡት አይዋጋቸው። እንደኛ ዕለታዊ ኑሯቸውን እየኖሩ ዕለታዊ ተግባራቸውን እየፈጸሙ ስፖርታቸውን ያሟሉ ነበረ። ለእኛ ግን እንቅስቃሴ ብርቃችን ስለሆነ ከፍለን ነው የምናገኘው። በዓለም ያሉት በመላው ዓለም የሰው ዘር ይጨነቃል። አንተ ብቻ አይደለህም የምትጨነቀው። ያንቺን ችግር ሚሊዮን ሰዎች ይጋሩታል። የሚደንቀው ነገር የሰው ልጅ እንኳን በመላው ዓለም ያለው የሰው ልጅ አይደለም፣ በመላው ዘመን ያለ የሰው ልጅ ተመሳሳይ ችግር ውስጥ የሚያልፍ ነው። የዛሬ 5000 ዓመት የነበረው ሰውና እኔ አንድ አይነት ስሜት ውስጥ ነው የምናልፈው። እኛ እኮ በስልጣኔ እኛ እኮ በሳይንስ በቴክኖሎጂ ዘመን ያለንን እንል ይሆናል። የሰናዖር ግንብን አስታውሱ። ስልጣኔ ቁልቁል ነው የሄደው ወይስ ያደገው? ልብ አድርጎ ወገኖቼ፣ ጣሊያኖች የአክሱምን ሐውልት ለመውሰድ 4 ቦታ ነው 3 ቦታ ቆራርጠው ነው የወሰዱት። የዛሬ ስንት ዓመት? የዛሬ 70-80 ዓመት የአክሱምን ሐውልት የተከሉት ሰዎች ግን ሳይቆራርጡ ነው የተከሉት። ከቦታ ቦታ በምንድን ነው ያዘዋወሩት? በምንድን ነው ያሸጋገሩት? ስልጣኔ ወደፊት ነው የሄደው ወይስ ወደ ኋላ ነው የቀረው? ይሄ በራሱ መመርመር ያለበት ነው። ከኛ በበለጠ ስልጣኔ ውስጥ የሰናዖር ሰዎች ነበሩ። እኛ የምናስበው አዳም ከእንስሳነት ወደ ሰውነት እድገት እንዳደረገ ከሆነ ተሳስተናል። አዳም ከታላቅ ዕውቀት ከታላቅ ጥበብ ጋር የተፈጠረ ነው። ስለዚህም ስልጣኔ ዕውቀቱ እያነሰ ነው የመጣው፣ እያደገ አይደለም የመጣው። አሁን ያለው ዕውቀት በአብዛኛው አጋንንታዊ ነው። አሁን ያለው ዕውቀት በአብዛኛው እርኩሰትን፣ ኃጢአትን፣ ጥፋትን የሚያቆነጅ ነው። በዓለም ያሉት በመላው ዘመን ያሉት በመላው ዓለም ያሉት ይህንን ማወቅ አለብን። ትንሽ ህመም ተሰምቶን እረ እንደዚህ እየተሰማኝ ነው እረ እኔም እየተሰማኝ ነው የሚል ሰው ስናገኝ እንረጋጋለን። ብቻችንን ስንታመም ነው ምንፈራው። የእኛን ህመም መላው ዓለም እየታመመው ነው። ስለዚህ መፍራት የለብንም። በእምነት ጸንተን መቃወም አለብን። ብዙ ሰው በእምነቱ እየጸና አይደለም። የሃይማኖት ፍልሰት በጣም አለ። ልብስ እንደመቀየር፣ ምግብ ቤት እንደመቀየር፣ ፋሽን እንደመለወጥ ብዙ ሰዎች ሃይማኖት እየለወጡ ነው። ዘመናችንን አስፈሪ የሚያደርገው የሃይማኖት ምንዝርና ያለበት ዘመን መሆኑ ነው። ሰው እንደ ቀላል የሃይማኖት ካባውን አውጥቶ ይጥላል። የሚደንቅ ነገር ነው። ሁሉም ቦታ ደግሞ ሲሄድ ቁልጭ ብሎ ይመሰክራል። በእምነት መጽናት ዲያብሎስን ለማሸነፍ ወሳኝ ነው። አንድ መነኩሴ ፈተናውን የሚያሸንፈው በአጽንኦ በዓት ነው። በዓቱን መኖሪያውን በማጽናት ነው። በእምነት በመጽናት ቢገለኝም እንኳ በእምነቴ ሆኜ እጠብቀዋለሁ በማለት ሰይጣንን ማሸነፍ እንችላለን። ወገኖቼ እንደው ስላላስተዋል ነው ስላላየ ነው ወይም አይተን ስላላስተዋልን እንጂ እንደኛ ሃይማኖት የከበረ ሃይማኖት በዓለም ላይ የለም። ብዙ አገራትን ለመቃኘት ሞክሩ። ሃይማኖት የበቀለባቸውን አገሮች እዩ። ሃይማኖት ትኩስ ሆኖ ላለፉት 2000 ዓመታት የጸናው በእኛ ሀገር ላይ ነው። ዓለም ሁሉ የሚያከብራት ቤተ ክርስቲያንን እኛ አልተረዳናትም። የበለጠ ደግሞ አገልጋዮቹ አልተረዷትም። በእምነት በመጽናት በእውነት እግዚአብሔር ለክብሩ ጠርቶናል። ለውርደትም
ለማነስም ሳይሆን ለክብሩ ጠርቷቸዋል ነው የሚለው። እርሱ የጸጋ አምላክ ነው። ምን ማለት ነው? የጸጋ ምንድን ነው? የማይገባንን የሚሰጠን ነው። ጸጋ ደሞዝ አይደለም። ከደሙ ዋጋ የተነሳ በነፃ የምንቀበለው የእግዚአብሔር ስጦታ ነው። ጸጋውን የምንቀበልበት እጁ ደግሞ እምነት ይባላል። ለጥቂት ጊዜ መከራ ከተቀበላችሁ በኋላ መከራ ለዘላለም አይደለም። ፈተና ለዘላለም አይደለም። ጭንቀት ለዘላለም አይደለም። ለጥቂት ጊዜ። ስለዚህ ወገኖች የታገሱ። ለጥቂት ጊዜ ነው። ለጥቂት ጊዜ በመከራ እናልፋለን፣ በፈተና እናልፋለን። ራሳችን እንኳ ምን እንደሆነ በማንረዳው ስቃይ ውስጥ እናልፋለን። በአይምሮ ፈተና፣ በህሊና ፈተና፣ በመንፈሳዊ ፈተና፣ በሃይማኖት ፈተና እናልፋለን። ከዛ በኋላስ ራሱ ፍጹማን ያደርጋችኋል። ለካ ፈተና የሚመጣው መከራ የሚመጣው ሙሉ ሰው ሊያደርገን ነው። ደስታን ብቻ የሚያውቅ ሙሉ ሰው አይደለም። የዓለም መልኩ ደስታ ብቻ ሳይሆን መከራም ነውና፣ ጤናን ብቻ የሚያውቅ ሙሉ ሰው አይደለም። የዓለም መልኩ በሽታም ነውና፣ ክብርን ብቻ የሚያውቅ እውቀቱ ሙሉ አይደለም። የዓለም መልኩ ውርደትም፣ መሻርም፣ መናቅም መገፋትም ነውና ራሱ ፍጹማን ያደርጋችኋል። እግዚአብሔር ምሉዓን ሊያደርገን መከራን ያመጣል። በእውነት መከራን ፈተናን ሲመጣብን መከራ ካየ ሰው ጋር ብናወራው መፍትሄ አለው። ፈተናን ከተፈተነ ጋር ነው ማውራት። ለምን? ፈተናና መከራ ላለፈበት ሰው ምልአትን ይሰጠዋል። ሙሉነትን፣ ፍጹምነትን ያጎናጽፈዋል። በመከራ ውስጥ ያለፈ ሰው ተናግራችሁ ሳትጨርሱ ይረዳችኋል። እግዚአብሔር በመከራ ውስጥ የሚያሳልፈን ለሌሎች መከራ እንድናዝን ነው። ለሌሎች መከራ አማካሪ እንድንሆን ነው። በሌሎች መከራ አጽናኝ እንድንሆን ነው። ዛሬ ግን በድሃ የሚጨክነው የድሃ ልጅ ነው። በድሃ የሚጨክነው የድሃ ልጅ ነው። ይሄ ከተማ አልበቃ ብሏቸው ያዙ ይልቀቁኝ የሚሉ እየጨፈሩ መንገድ የሚዘጉ የድሃ ልጆች ናቸው። የድሃ ልጆች ናቸው። የድህነት አንዱ ችግር ምን ይመስላችኋል? ወርቅ አያስጠግብም። የድህነት አይምሮ ያለው ሰው ወርቅ አይጠግብም። ጥጋብን አይለምድም። ከጥጋብ ጋር ሳይለማመድ ድሃ ይሆናል መልሶ። እግዚአብሔር ሙሉ ሰው የሚያደርገን በመከራ ውስጥ በማሳለፍ ነው። ሐኪም ቤቱ፣ እስር ቤቱ፣ ችግሩ፣ ውጣውረዱ፣ አግኝቶ ማጣቱ፣ ከብሮ መዋረዱ፣ ይሄ ሁሉ ሙሉ ሰው ሊያደርገን የሚመጣ ነው። ያጸናችኋል አለ። ጠንካራ ሰው ያደርጋችኋል። ጽኑ ሰዎች ያደርጋችኋል። በውትድርና ዓለም የኖረ በከረን በኦሜር ላይ የዘመተ ሰው ጥይት ሲተኮስ አይደነግጥም። መድፍ ሲተኮስ አይደነግጥ። እንደውም አቅጣጫውን ሁሉ ይነግራችኋል። ይሄ እንትን ላይ ያረፈ ነው፣ ይሄ እንደዚህ ነው ይላችኋል። አይደነግጥም። ያላየ ይበረግጋል። እግዚአብሔር የተሰራ ሰው ሊያደርገን በመከራ ውስጥ ያሳልፈናል። ስለዚህ ለመጣብን መከራ ብዙ ፍርሃት ካለን ወለድ እየከፈልን ነው። መከራውን ብቻ ከተቀበልን ግን ቀላል ነው። ወለዱ ጭንቀት ነው። ጭንቀትን ማራቅ ይገባናል። ያበረታችኋል አለ። የቀድሞ ደካማው ሰው ዛሬ ብርቱ ሰው ተደርገህ ትጻፋለህ ማለቱ ነው። እግዚአብሔር ታሪክን ይለውጣል። ወገኖቼ ቤትን ከሚሰራላችሁ እግዚአብሔር እናንተን ቢሰራችሁ ይሻላል። ካልተሰራችሁ ከተሰራው ቤት ትወጣላችሁ። ብዙ ሰዎች እልፍኝ ከአዳራሽ ቤት ሰርተዋል። ስላልተሰሩ በሚያርፉበት ቤት አርፈው አያውቁም። መሸት ሲል ይወጣሉ ሲንከራተቱ። ይህንን ከተማ ጣር እንደያዘው ሰው ሲዞሩት ያነጉታል። ለእነኚህም ማዘን አለብን። ላጣ ብቻ አይደለም፣
ተሰጥቶት መብላት ላቃተውም መጸለይ ያለብን ወገኖቼ። ዓለም ባለጌ ነው። ዓለም ውሸት ነው። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን አሜን ይላል። ለሚያበረታ ለሚያጸና ታሪክን ለሚለውጥ እግዚአብሔር ከዘላለም እስከ ዘላለም ድረስ ክብር ይሁን ይላል። እንደዚህ የጴጥሮስን መልእክት ለመፍታት ከሞከረን አሁንም ከቅዱስ ጴጥሮስ የጭንቀት ምክንያቶች ቅዱስ ጴጥሮስ ከገለጣቸው የጭንቀት ምክንያቶች በመቀጠል የጭንቀት መንስኤዎችን አሁንም እናያለን። መንስኤውን እያየን እኔ ያለሁበት ሆይ መፍትሄው ምንድን ነው እያልን ጸልየን ጭንቀትን መጣል አለብን። ልብ አድርጉ ወገኖቼ፣ ሰላማችን ምስክርነታችን ነው። ይሄ ሰው ባልተሟላ ኑሮ ውስጥ ሰላም አለው። በመገፋት ውስጥ ሰላም አለው። በመጠላት ውስጥ ሰላም አለው። ሰበቡ ምንድን ነው መባል አለበት። ሰበቡማ እግዚአብሔር ነው። ሰበቡማ በተሰቀለው ጌታ ማመን ነው። ልብ አድርጉ፣ ሰላማችን ምስክርነት ነው። ስለዚህ ወደ ሰላም መምጣት አለብን። ወደ መረጋጋት መምጣት አለብን። ለምን? ምስክርነት እንዳይበላሽ። ሁልጊዜ በጌታ ደስ ይበላችሁ ተብሏል። ይሄ አማራጭ አይደለም፣ ትእዛዝ ነው። አትስረቅ የሚለውን ሕግ እንደምንጠብቅ ሁሉ፣ አትግደል የሚለውን ሕግ እንደምንጠብቅ ሁሉ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ የሚለውንም መጠበቅ አለብን። የጭንቀት መንስኤ አሁንም ጸጸት። አንድ ብለን እንጀምራለን እንደገና። የጭንቀት መንስኤ ጸጸት። ጸጸት ምንድን ነው? ስላለፈው ትላንት፣ ስላደረግነው ክፋት፣ ስላላደረግነው ደግ ነገር የሚሰማን ህመም፣ የእሳት ጅራፍ፣ የህሊና መቅጫ ነው። ጸጸት ጊዜያዊ ሆኖ ለንስሐ ካበቃን ከእግዚአብሔር ነው። ጸጸታችን ግን ኑሮ ከሆነ ከሰይጣን ነው። ጴጥሮስና ይሁዳ በምሴተ ሐሙስ ሁለቱም እኩል በድለዋል። ይሁዳ ስጋዊ ጸጸት ገባው፣ ስለዚህ ታንቆ ሞተ። ጴጥሮስ መንፈሳዊ ጸጸት ገባው፣ ለንስሐ በቃ። ከመንፈስ ቅዱስ የሆነ ጸጸትን ከሰይጣን የሆነ ጸጸትን መለየት አለብን። አንዳንድ ሰው ጸጸትን ኑሮ በማድረግ ለሰራው ስህተት ራሱን ለመቅጣት ይፈልጋል። አንተ ራስህን ቀጥተህ ዋጋ ለስህተት ክፍያ መስጠት የምትችል ከሆነ ክርስቶስ ከሰማይ ወርዶ ከድንግል ተወልዶ በምድረ እስራኤል ተንከራቶ በመስቀል ላይ ሙቶ ዋጋ መክፈል ባላስፈለገው ነበረ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። ከኃጢአት የሚያነጻው ራስህን መግረፍ አይደለም፣ ራስህን መቅጣት አይደለም፣ የሚያነጻህ ደሙ ነው። ጸጸት የጭንቀት መንስኤ ነው። ላለፈው ጸጸታችን መዝጊያ ማበጀት አለብን። እኛ እንኳን ጸጸት ሞት ተገድቦልናል በክርስቶስ። ክርስቶስ በመስቀል ላይ ባይሞት ኖሮ የአዳም በደል እስከ ዛሬዋ ቀን ድረስ የመፍሰስ አቅም ነበረው። ክርስቶስ ኃጢአትን፣ ሞትን፣ ጥፋትን፣ የዲያብሎስ ልጅነትን ሁሉ በደሙ ገደበልን። ጸጸት ገደብ ያስፈልገዋል። ዛሬ ማሰብ ያለብን የሚያጸጽተንን ነገ የሚቆጨንን ነገር ላለማድረግ ነው። ብዙ ሰዎች ላለፈ ክረምት ቤት ካልሰራው እያሉ ይጸጸታሉ።
ባመለጣቸው ዕድል፣ ባመለጧቸው ደጋግ ሰዎች፣ ባመለጣቸው ትዳር ሲጸጸቱ ይኖራሉ። እግዚአብሔር ካለፈው ነገር እንድንማር ነው የሚፈልገው። ተማሪ በማጥናት ይማራል ወይም ደግሞ በመውደቅ ይማራል። የወደቀበትን ነገር ስለማይረሳው እንደገና አይወድቅበትም። እግዚአብሔር ውድቀትን ትምህርት ቤት ሊያደርግልን ይቻለዋል። ስለዚህ ስለ ትላንት ያላችሁ ጸጸት፣ ይልቁንም ንስሐ ከገባችሁ በኋላ ስለ ትላንት የምትጨነቁ ሰዎች በእግዚአብሔር ምሕረት አታምኑም። እግዚአብሔር አይምርም ብላችሁ አዳኙን አምላክ ኃጢአተኛ በሆነው ዓለም፣ ንስሐ በሚያስፈልገው ዓለም ፊት እየካዳችሁት ነው። ከንቱ ጸጸት ሊመለሱ ያላቸውን ሊድኑ ያላቸውን ሁሉ እንዳይድኑ በር የሚዘጋ ነው። እኔን ተቀብሎኛል እናንተንም ይቀበላችኋል ማለት አለብን። ቅዱስ ጳውሎስ ከኃጢአተኞች ዋናው እኔ ነኝ አለ። እኔን ያዳነው ዋናውን አውራውን ካዳነ እኔንማ ጌታ ይምረኛል ብሎ ኃጢአተኛው ዓለም ወደ ንስሐ እንዲጎርፍ ነው አለ። ንጉሥ ሳኦል ስጋዊ ጸጸት ነበረው። ቅዱስ ዳዊት ደግሞ እውነተኛ ጸጸት ነበረው። እግዚአብሔር አምላክ በንስሐ ሸክማቸውን በሚያወርዱ ይደሰታል። ይልቁንም ኃጢአታችሁን ያለ እግዚአብሔር ምሕረት እንዳትመለከቱት። ውሃ በሌለበት መስታወት መመልከት ተጨንቆ ፈርቶ በርግጎ ደንግጦ መቅረት ነው። ልብ አድርጉ፣ አንዲት ወፍ በአንድ ክንፍ አትበርም። ጸጸትና የእግዚአብሔር ምሕረት ሁለቱም ተመጋጋቢዎች ናቸው። ጸጸታችን ለምሕረቱ ይሰጠናል፣ ምሕረቱ ለዘላለም ነው። ጸጸቱ ለጊዜው ነው። ይልቁንም አሁንም በእጃችሁ ባለው ዕድል ካልተጠቀማችሁ የነገ ተጸጻች ናችሁ። እግዚአብሔር በሰጣችሁ በረከት ድሃ ካላበላችሁ፣ ለወንጌል ሥራ አስራት በኩራት ካላወጣችሁ ነገ ማጣት ስለሚመጣ ትጸጸታላችሁ። ዛሬ ጤና ሰጥቷችሁ በሽተኛን ካልጎበኛችሁ፣ ነፃነት ሰጥቷችሁ እስረኛን ካልጠይቃችሁ ነገ ያ ቦታ የኛ ሊሆን ስለሚችል ትጸጸታላችሁ። ወላጆቻችሁ ያላቸው የቀራቸው ዘመን ጥቂት ሊሆን ይችላል። ይልቁንም 40 ዓመት ከሞላን በኋላ እንኳን ከላይ አይደለም ከጎን ሁሉ መጠረግ ይጀምራል። ሞት እኛንም በእኛ ዙሪያም ሁሉ ያንዣብባል። ጸጸት እንዳይመጣ ወላጆቻችሁን መርዳት ማን ነው በአፋጣኝ ሊታሰብ የሚገባው ማለት ይገባችኋል። ይልቁንም ደግሞ ደጋግ ሰዎችን፣ የዋ ሰዎችን፣ ቅን ሰዎችን፣ እግዚአብሔር የሰጣችሁን ሰዎች እንዳትገፉ በጣም መጠንቀቅ አለባችሁ። ጸጸት የጭንቀት መንስኤ ነው። ብዙ ሰዎች የሚጨነቁት ጸጸት በንስሐ ያልተወራረደ ቁጭት ስላላቸው ነው። ሁለተኛ የጭንቀት መንስኤ ስንፍና ነው። ቤታችሁ በጣም ተዝረክርኮ ስታዩት ብረሩ ብረሩ ነው የሚላችሁ፣ ጥፉ ጥፉ ነው የሚላችሁ። ስንፍና ቤትን አለማስተካከል፣ ንጽህናን አለመጠበቅ፣ አልጋን አለማንጠፍ ለጭንቀት ይዳርጋል። ይህን ሁሉ ስንፍና ትውልዳችን ተሸክሞ ነው ፈረንጅ ሀገር ካልሄድኩ የሚለው። ዲቪውን ሲሞላ እቤት ከምታገለግለው ረዳት ጋር አብሮ ነው የሞላው። አብረው ሊሄዱ ነው። እዚያ ልታነጥፍለት ነው። እዚያ ካልሲ ልታጥብለት ነው። ስንፍና ስንፍና። በየስፖርት ቤት ማሽን ላይ የሚራመደው ሰውዬ የገዛ ጉዳዩን ለመፈጸም ታክሲ ይጠብቃል።
ለምን አይራመድም ወገኖቼ? ድንጋይ ሲያነሳ የሚውለው ሰውዬ እቤቱ ውስጥ ወንበር ለማንሳት ይፈተናል። በአንድ ድንጋይ 2 ወፍ ቤት ውስጥ አለለት አይደለም ወይ? የድሮ ሰው ከጤናውም ከቅርጹም ከእንቅስቃሴውም የሆነው እኮ ስራውን ዕለታዊ ተግባሩን የኔ ብሎ ስለሚፈጽመው ነው። ወገኖቼ የእናንተን ስራ ማንም እንዲሰራላችሁ አትፍቀዱ። ዘመኑ የሰው ረዳት የማይገኝበት ዘመን ነው። ዘመናዊነት ማለት ራስን ችሎ መቆም ነው። ያማረን እሱ ነው። ለ100 ዓመት የለመንነው የናፈቅነው እሱ ነው። ስልጣኔ ማለት ራስ አገዝ መሆን ነው። ብዙ ሰው ስንፍና ስላለበት ጭንቀት አለበት። ሰነፍ ሰው ያንን ዕቃ እንዴት እገፋዋለሁ ብሎ ለ1 ዓመት ነው የሚያስበው። ለ1 ዓመት ነው የሚጨነቀው። በ1 ደቂቃ ግን ልፍ የሚል ነው። ስለዚህ ስራዎቻችሁን ቶሎ ስሩ። ስራዎቻችሁን እገሌ ይስራልኝ ብላችሁ አትጠብቁ። እግዚአብሔር ሙሉ ሰው አድርጎ ፈጥሯችኋል። ስንፍና የጭንቀት መንስኤ ነው። የቀን ሰራተኛውን ተመልከቱት። የእጅ ባለሙያውን ተመልከቱት። ከመኝታው ጋር ሳይገናኝ ነው እንቅልፍ የሚወስደው። እኛ በስንት ክላሲካል የምንውለው ነገር ላይ ነዋ። የቦርድ ስብሰባ ነው፣ ኮሚቴ ይጠራል፣ አማርኛ ይሰነጠቃል፣ ነገር ይገመዳል። የለም እንቅልፍ የለም። እግዚአብሔር ስራን እርግማን ሳይሆን በረከት አድርጎ ነው የሰጠን። ንጹህ አእምሮ የምናገኘው በጸሎትና በስራ ነው። ይህንን ማወቅ አለብን። ክርስቲያን ሰነፍ አይደለም። እግዚአብሔር ሰነፍ ልጆች የሉትም። ዛሬ በምኞት የደከመ ክርስቲያን የያዝ ነው። ይሳካልሃል፣ ይሆንልሃል። እንደ አሁን ቀርቶ እንጂ ነበሩ አንዳንድ እምነቶች። ሞቢል የኔ ነው በል፣ ቶታል የኔ ነው በል፣ አጂፕ እንኳን የኛ ሊሆን ሁሉም ጥለው ወጡ። ማደያው ጭምር ነቅሎ ሄደ። የኔ ነው እያለ እየሄደ እጅ እየጫነ የሚጸልይ ተስፈኛ። እግዚአብሔር ይሰጣል አምናለሁ። በእጃችን ያለው ገና የምንመኘው ሁሉ ከእግዚአብሔር እንደሚገኝ እናምናለን። እግዚአብሔር ግን ስንፍናን የሚያበረታታ አምላክ አይደለም። የምንሰራው ስራ ባይኖረን ቤታችንን ማጽዳት አለብን። ከራስ እስከ እግር ጥፍራችን ድረስ ራሳችን ለራሳችን ስራ ነን። ፀጉርህን ማበጠር፣ በማለዳ ተነስቶ አልጋን ማንጠፍ፣ ግቢህን ሰፈሩን መጠራረግ፣ እግዚአብሔር በዚህ ደስ ይለዋል። በትንሹ የታመነ በብዙ ይሾማል። ይሄ መጽሐፍ ቃል ነው። ልብ አድርጉ። አባቶቻችን የሚሉትን አስታውሱ። ገለባ አይበቅልም፣ ሰነፍ አይጸድቅም ብለዋል። ቃሉን የማያነብ የማይጸልይ ለበጎ ስራ የማይተጋ የጽድቅን ዓለም ሊያይ አይችልም። ስንፍና የጭንቀት መንስኤ ነው። ብርትት ብለን ማን ይሰራልኛል የምንለውን ነገር ዛሬ እንስራው። ማረፍ እንችላለን፣ መረጋጋት እንችላለን። እገሌ ሰርቶት አንተ የማትሰራበት ምን ምክንያት አለ? እግዚአብሔር ለዛ ሰው የሰጠውን ጥበብ ለአንተም ሰጥቶሃል። በህይወት ውስጥ እገሌ ይናገርልኝ፣ እገሌ ይስራልኝ፣ እገሌ ይኑርልኝ ማለት በጣም አደገኛ ነገር ነው። ልጆቻችንን ስንፍና ካስተማርን ወገኖቼ መትረየስ ጠምደን ረሽነናቸዋል። ስልቹ ይሆናሉ፣ ተስፋ ይቆርጣሉ፣ የመኖር አቅም ያጣሉ። እንደምን አደርክ ሲባሉ እንኳ ሰላም ለመስጠት እየተቸገሩ ይመጣሉ። በስንፍና የምናሳድጋቸው ልጆች ህይወትን የሚሰለቹ ይሆናሉ። በራሳቸው እንዲጥሩ፣ መኝታቸውን እንዲያነጥፉ፣ ምግባቸውን እንዲሰሩ፣ ራሳቸውን ችለው እንዲቆሙ ማበርታት አለብን። እውነተኛ ወላጅ እርሱ እንደሌለ አድርጎ ነው ልጁን የሚያሳድገው።
እኔ ባልኖርም ራሱን ችሎ እንዲቆም አድርጌ ልጄን ማሳደግ አለብኝ ይላል። ዛሬ በብዙ ስንፍና ውስጥ ነው ያለ ነው። ምኞት ነው ያለው በሀገራችን። በጀቱ የለም፣ ምኞት ነው ያለን። ስለዚህ የምኞት ብዛት ተግባር ስለሌለው ብዙ አደጋ እየፈጠረ ነው ያለው። ስንፍናን ማራቅ ይገባል። በእውነት በጣም እንደው ጎበዝ ነን ብለን እናስብ ይሆን? ሁሉንም ለመተመን በጣም እንቸገር ይሆናል። ስንፍና ግን በጣም አለ፣ በጣም አለ። የዘራነው እህል እንኳ ደርሶ ለማጨድ እኮ ብሔራዊ ሜትሮሎጂ ማስጠንቀቂያ ሰጥቶ ነው። ወገኖቼ ይሄ አየር፣ ይሄን የመሰለ አየር የተሰጠን ለስንፍናችን አይደለም፣ ጸጋ ነው። ይሄውም አየር ተፈጥሮን ካልተንከባከብ ነው የሚወሰድ ነው የሚሆነው። እንደ ትላንቱ አይደለም ዝናባችን፣ ፀሐዩ እንደ ትላንቱ አይደለም። እግዚአብሔር አምላክ አዳምን በገነት ሲያስቀምጠው እንዲያበጃት እንዲንከባከባት ይላል። እንኳን ይሄ አበሰኛ ምድር አይደለም ገነት እንኳን እንክብካቤ ትፈልጋለች። ጸጸት፣ ስንፍና የጭንቀት መንስኤዎች ናቸው። ጸጸትን ዛሬ ከህይወታችን አውጥተን ማስቀመጥ አለብን። በእግዚአብሔር ፊት ንስሐ ገብተን ያለፈውን ነገር መዝጋት አለብን። ዛሬ እንዳያመልጠን ነው መጠንቀቅ ያለብን። ለነገ ቁጭት ላለማስቀመጥ ነው መጠንቀቅ ያለብን። ስንፍናን ፍጹም ማራቅ አለብን። ጎበዝ መሆን አለብን። በጊዜ መተኛት፣ ማልዶ መንቃት፣ ስራችንን መስራት። እግዚአብሔር ይረዳኛል፣ ስራዬን ራሴ እሰራለሁ ማለት ይገባናል። የትም ሀገር ብትሄዱ ራሳችሁን ችላችሁ ነው የምትቆሙት። እናንተው ቤት አጽጂ ናችሁ፣ እናንተው ምግብ ሰራተኛ ናችሁ፣ እናንተው ልጅ አሳዳጊ ናችሁ፣ እናንተው ሰራተኛ ናችሁ፣ የውጩም የደጁም እናንተው ናችሁ። ስለዚህ ራሳችንን በተሰራ ሰው ቅርጽ፣ በተሟላ ሰው ቅርጽ ማሰናዳት አለብን። ያ ሲሆን አንጨነቅም። ያ ሲሆን ርቀን ለመሄድ አንጨነቅ። ጎበዝ ከሆንን አንጨነቅም። ምክንያቱም እግዚአብሔርን ተማምነን እንጂ ሰዎችን ተማምነን ህይወትን አልጀመርንም። ዛሬ የኢትዮጵያ ወላጆች እናቶቻችን የበለጠ ወንዶች ልጆችን እንደገደሉ መቆጠር አለባቸው። ብዙ ወንድ ኢትዮጵያ ውስጥ የምታዩት የስንፍናው ምንጭ እናቶች ናቸው። ከአባት ሳይቀር እየደበቁ ይሄ ፍቅር አይደለም። ልጆቻችንን እንኳን ስራ ጀግንነትን ማስተማር አለብን። ምክንያቱም ነገ አገር ቢወረር የእሱን ሀገር ማን ሊሞትለት ነው? በምድረ እስራኤል ብትሄዱ እያንዳንዱ ለአካለ መጠን የደረሰ ልጅ ብሔራዊ ግዳጅ ይገባል። ተሰናድቶ የተቀመጠ የተቀባበለ መሳሪያ ነው። ልጆቻችንን እንኳን ትጋት አይደለም ጀግንነትን ማስተማር አለብን። ኢትዮጵያ የምንላት ሀገር በብዙ ጀግኖች አጽም ታጥራ የምትጠበቅ ሀገር ነች። እዛ ጋር የሚሞተው ወታደር ኢትዮጵያ ለእርሱ በተለየ ሁኔታ አደራው አይደለችም። ኢትዮጵያ የኢትዮጵያውያን ሁሉ የደስታም የመከራም ርዕስ ናት። ለኢትዮጵያውያን ሁሉ ኢትዮጵያ ከኢትዮጵያውያን ደስታም ብቻ አይደለም ሐዘንን መጋራትንም ለሀገር መኖር መሞትንም ትጠይቃለች። እንደዚህ አድርገን ለልጆቻችን ታሪካቸውን እየነገርን ሰብዕናቸውን እየገነባን በመንፈሳዊ ዕውቀት እያሳደግን ስጋቸው በአካል ብቃት፣ አእምሯቸው በእውቀት፣ መንፈሳቸው በሃይማኖት ጸንቶ ሙሉ ሰው አድርገን ማሳደግ አለብን። ለአምላካችን ለእግዚአብሔር ምስጋና ለእኛና ለሕዝባችን በረከት ይሁን። አቤቱ ጌታችን እናመሰግንሃለን።
ወደር የሌለ ንጉሳችን፣ የሚመስልህ የሌለ የእኛ ቅዱስ ከፍ ከፍ እናደርግሃለን። ጊዜውን ሰዓቱን ስለባረክልን ካለንበት ከጭንቀት አረንቋ ውስጥ ልታወጣን ስለፈቀድክ በእውነት ጌታችን ሆይ እናመሰግንሃለን። ስንፍናን ከሕይወታችን እንድታርቅ አቤቱ እንለምንሃለን። ጌታ ሆይ ስንፍና በምድር የሚከፈል ነው። ያጠናው ተማሪ ጥሩ ውጤት ያመጣል፣ ቆይ ጊዜ ያለኝ የሚለው ይወድቃል። ሰነፉ ገበሬ እርሻው ባዶ ይሆናል፣ የተጋው ገበሬ እርሻው ሙሉ ይሆናል። የዘላለም ቅዱስ እግዚአብሔር ሆይ በምድር ዘርተን በምድር የምናጭደው ነገር ስንፍና ነው። ስንፍናም ከሚያመጣው ቅጣት ሁሉ እኛን ባሪያዎችህን አድነን። አንተን ይዘን እኔ ለኑሬ በቂ ነኝ ማለትን ደግሞ እንድንችል ጸጋህን አብዛለን። ጓደኛ ስንፈልግ፣ ትዳር እንኳ ስንፈልግ የሚያበላን የሚያጥበን ልብሳችን የሚያጸዳልንን አይደለም ጌታ ሆይ እኛ የምናገለግለው እኛ የምንራዳው ለመፈለግ እንደዚህ አይነት ሙሉ ማንነት እንድትሰጠን አቤቱን ማልድሃለን። ሀገሩን ሕዝቡን በቸርነት አሳርፈው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። በአንተስ ቁስል ተፈወስኩኝ ጌታ በፍቅር ተማረኩኝ። ሞቴን ሽረኸው በአንተ ሞት ይኸው አቆምከኝ በሕይወት። ሞቴን ሽረኸው በአንተ ሞት ይኸው አቆምከኝ በሕይወት። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። ደጅ ስጠና ስማጸን መቼ ጨከነ ጌታ ልብ። እንደ ቀራጩ አጎነበስኩ ምሕረት ጸጋህን ከእጅ ለበስኩ። እንደ ቀራጩ አጎነበስኩ ምሕረት ጸጋህን ከእጅ ለበስኩ። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። ዘውትር እልል ብል ብዘምር ስለ ገባኝ ነው ያንተ ፍቅር። ጌታም ጠራው ስምህን ለውጠው ነው ታሪኬን። ጌታም ጠራው ስምህን ለውጠው ነው ታሪኬን። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ። በሰላም አለፍኩ በጸጥታ
ሁሉ ተችሎ ባንተ ጌታ። ዓይኖች አያዩም ካንተ በቀር የምትወደድ ምትፈቀር ዘመድ ወገኔ ሆነኸኛል። እኔን የሚችል የት ይገኛል? ዘመድ ወገኔ ሆነኸኛል። እኔን የሚችል የት ይገኛል? ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ።